እጹብ ቱቶሪያልስ ለማናጅመንት ቢዝነስ ማናጅመንት ቢዝነስ አድሚኒስትሬሽን ተማሪዎች ኤግዛም ጥያቄዎች የካቲት 2018 የተፈተኑትን በሴሽን 3 የነበረውን እናያለን። ከሰፊ ማብራሪያ ብዙ ጥያቄዎች ዛሬ እናያለን። በፍጥነት ብዙ ትምህርት እንወስዳለን ብዬ አስባለሁ። በመጨረሻም ቲፖችም እነግራችኋለሁ። ሌላም በመሃልም አንዳንድ ኢንፎርሜሽኖች አጋራችኋለሁ። እስከ መጨረሻው አብረን እንቆይ። በ0923717038 ያላችሁ ሐሳብ አስተያየት ጻፉልን። ይህንን ፈተና ሳታዩ እውነቴን ነው የምነግራችሁ ፈተና እንዳትቀሩ፣ ብዙ ነገር ይቀራችኋል። እሺ ቁጥር 1 Mr. Kapere, a Human Resource Development and Administration Directorate Officer in XYZ organization, prepared a statement which explains the minimum acceptable qualification and that incumbents must possess. The statement Kapere prepared will be recorded on a job specification, B job description, job analysis, C ይላል፣ D ደግሞ job design ይላል። ይህንን እናየዋለን። ሚስተር ከበደ የኤችአር ዲቨሎፕመንት እና አድሚኒስትሬሽን ዳይሬክተሬት ኦፊሰር ነው። ምንድነው ያቀረበው የሚለው ሚኒመም አክሴፕታብል ኳሊፊኬሽን ለስራው የሚሆን ነው ያቀረበውና ምንድነው ነው ምን ይላል? ኤ ጆብ ስፔሲፊኬሽን ልክ ነው። አዎ ዲቴል የሆነ ሂማን ፕሮፋይል ለስራው የሚሆን ሂማን ኳሊቲ፣ ኤጁኬሽን፣ ቴክኒካል ስኪል፣ ባክግራውንድ ኤክስፒሪየንስ፣ ፊዚካል ሜንታል ምናምን የሆኑ ነገሮች የሚያጠቃልል ነው። ሰው መልሱ ኤ ነው። ጆብ ስፔሲፊኬሽን ነው። ጆብ ዲስክሪፕሽን ሲባል ደግሞ ምንድነው? ጆብ ዲስክሪፕሽን ሲባል ሁሌ መረዳት ያለባችሁ ይሄ ባይ ዘ ወይ አይቀርም ፈተና ላይ። ጆብ ዲስክሪፕሽን ማለት የስራው መግለጫ ነው። ጆብ ስፔሲፊኬሽን ደግሞ ለስራው የሚያስፈልገው ነገር ነው። ምን አይነት ሰው ያስፈልገዋል? ስለዚህ ጆብ ዲስክሪፕሽን ሲባል የስራው መግለጫ ነው። ጆብ ዲዩቲስ፣ ታስክስ፣ ሪፖርቲንግ ሪሌሽንሺፕስ፣ ወርኪንግ ኮንዲሽን ምናምን ማለት ነው። ስራው ነው የሚገልጸው። who the job not who fits it ማለት ነው። ጆብ ስፔሲፊኬሽን ለምንድነው? ለሰራተኛው ነው። ጆብ ዲስክሪፕሽን ደግሞ ለማን ነው? ለስራው የስራ መገለጫ ነው። ጆብ አናላይዝ ደግሞ አምብሬላ ነው። በሁለቱም ላይ አምብሬላ ነው። ጋዘሪንግ ዶክመንቲንግ ስለ ስራው ሙሉ ነገር የሚገልጽልን ማለት ነው። ዶክመንቲንግ አናላይዚንግ ኢንፎርሜሽን አባውት ዘ ጆብ ነው። በውስጡ ጆብ አናላይሲስ፣ ጆብ ዲስክሪፕሽን እና ጆብ ስፔሲፊኬሽን አለ ማለት ነው። አምብሬላ ነው። ጆብ ዲዛይን ደግሞ ምንድነው? ፕሮሰስ ኦፍ ኦርጋናይዚንግ ታስክስ፣ ዲዩቲስ፣ ሪስፖንሲቢሊቲስ into structured unit of work to meet organizational goal and employee satisfaction. ጆብ ዲዛይን ደግሞ ስራውን ዲዛይን ማድረግ ነው። የሚያስፈልገው ነገር የሆነ ስትራክቸር ማስቀመጥ ነው። ከሱ ጋር የተያያዘ ነው። መልሱ ቀላል ነው። ጆብ ስፔሲፊኬሽን ነው። ከኳሊፊኬሽን ምናምን የተያያዘ ማለት ነው። ጆብ ዲስክሪፕሽን ግን ከዲትስ ታስክስ ምናምን የተያያዘ ወይም ሪሌሽንሺፕ among the workers ምናምን ማለት ነው። ቁጥር 2 ምን ይላል? ባይ ዘ ወይ በቀላሉ ለመያዝ ማለት ነው። ዲስክሪፕሽን ሲባል ዲ ነው የሚጀምረው። ዲስክሪፕሽን ጆብ ዲስክሪፕሽን ከዲትስ ማለት አለባቸው። ስፔሲፊኬሽን ሲል ደግሞ ኤስ ብሎ ይጀምራል። ስኪል ወይም ኳሊፊኬሽን ወይም someone ከሰው ጋር someone or person doing the job የሚገልጽልን ምን አይነት መሆን አለበት ኳሊቲው የሚገልጽልን ነው። በቀላሉ እንደዚህ አድርጋችሁ ያዙት። እሺ እንደዚህ ቲፖች እነግራችኋለሁ ሁሌ ማለት ነው። እሺ a resource based project like a cement plant or steel mill should be located close to the source of the basic material. In this case the project location decision is based on A proximity, B governmental policies, C proximity to raw material, D availability of infrastructure ይላል። የሆነ ሪሶርስ ቤዝድ የሆነ ፕሮጀክት አለ። ከዛ ምንድነው ያደረገው? to the basic material ተቀራርበዋልና ምንድነው ነው አሁን to the basic material ማለት ምንድነው? raw material ነው። በቀላሉ መመለስ ይቻላል። መልሱ ሲ ነው። proximity to raw material። proximity to market ማለት ምንድነው? ይሄ finished ፕሮዳክቱ more fragile ወይም more perishable ሲሆን ብዙ ጊዜ ምን ማድረግ አለብን ማለት ነው? proximity to market መሆን አለበት። ብዙ ጊዜ ኮመርሻል ቤከርስ፣ ሶፍት ድሪንክ ቦትሊንግ በቅርብ ቦታዎች ይሆናሉ ማለት ነው። በመጓጓዝ የሆነ ነገር በቀላሉ ገበያ እንዲኖረው ፕሮክሲሚቲ ቱ ማርኬት ገበያውን መሰረት አድርገህ
ስታደርገው ማለት ነው ፕላንቱ government policies ደግሞ based on tax ማለት ነው ወይም የሆነ ሎዎች ሪጂናል ሎውስ ምናምን ኮስ ጋር ተያይዞ ያለው ነው ሮ ማቴሪያል እንደ ተናገርነው ነው ከሲሚንት ከስቲል ምናምን በቅርቡ የምታገኘው ከሆነ ብዙ ጊዜ በፋብሪካዎች ትልቁ ፐርሰንት የሚይዙ የሮ ማቴሪያል ዋጋ ኮስት ስለሆነ በቅርቡ የምታገኘው ከሆነ ብዙ ነገር ይቀንስልሃል ማለት ነው availability of infrastructure ለምሳሌ ብዙ ጊዜ የሲሚንት ፋክተሪዎች ላይምስቶን ምናምን ያሉበት አካባቢዎች እንደዛ አይነት ነገሮች እንጠቀማለን ማለት ነው ሎንግ ዲስታንስ ሲሆን በጣም ሃይሊ ኤክስፔንሲቭ ይሆናል ማለት ነው ሶ ሺፒንግ ኮስት የሚባለው ለመቀነስ ሲባል ማለት ነው availability of infrastructure ደግሞ ብዙ ጊዜ ከሮድ ከፓወር ከዋተር ከኢንተርኔት ምናምን እሱን መሰረት አድርገን ስታደርገው decision based on infrastructure እንለዋለን ማለት ነው ሶ ቀላል ነው ሮ ማቴሪያል ማለት እሱ ነው በቃ የሆነ ከወርዱ ቤዚክ ማቴሪያልም ይላል እሺ ቁጥር 3 in simple random sample of size 200 from a population of size 600 there are 50 employed persons in the sample then estimated proportion of employed persons in the population ይላል እንደዚህ አይነት ጥያቄዎች መጣሉ ከስታቲስቲክስ የመጣ ነውና ስንት ያክል ነው ወሰድነው ነው ከ200 in sample random sample of size ከ200 ስንት ነው ምንድነው ያደረግነው አሁን from a population of size 600 there are 50 employed persons in the sample then estimated population of employed person in the population ምንድነው ነው sample size 200 ነው ያሰራነው ደግሞ 50 ነው 50 ነው in sample random sample of size 200 from a population of size 600 there are 50 ስለዚህ ስንት ያክል ነው estimate proportion of employed person in the population in the sample random sample of size 200 ስለዚህ simple random 200 ስላደረግነው population proportion ለመስራት 50 over 200 ማድረግ አለበት 600 የሚለው ዝም ብሎ ኤክስትራ ኢንፎርሜሽን ነው እኛን ለማሳሳት የመጣ ነው እንጂ ከሳምፕል ፕሮፖርሽን የተያዘ አይደለም ዋና ምንድነው የሚያስፈልገን ማለት ነው ሳምፕል ኦፍ ሳይዝ የሚለው 200 ነው ሶ ከ250 ተጠቅመናል ሶ 50 over 200 ስናደርግ 0.25 ወይም 25% የሆነውን ተጠቅመናል ማለት ነው ሶ መልሱ ቢ ነው ቀላል ጥያቄ ነው ማለት ነው እሺ ሌላው ምን ይላል which one of the following is not a component of operations support system a process controlling system b transaction processing system c executive information system d enterprise collaboration system እንደዚህ አይነት ጥያቄዎች አይቆርም ብዙ ጊዜ መጥቷል ቀደም ብዬም ባለፈው ጊዜያቱም ነግሬያችሁ ነበር ሶ ባለፉት ወሰራና ማለት ነው ሶ በተደጋጋሚ ነው የሚወጣው ዞ ትኩረት ማድረግ አለብን operation support system ምንድነው ነው component of operation support system ያልሆነው የትኛው ነው operation support system ማለት day to day የሆነ ቢዝነስ አክሽኖች ፕሮሰስ የሚያደርግልን ነው ሶ በውስጥ ደግሞ ምን አለበት TPS የሚባል አለ TPS ማለት ትራንዛክሽን ፕሮሰሲንግ ሲስተም አለ PCS የሚባል ደግሞ አለ ፕሮሰስ ኮንትሮል ሲስተም ይባላል ሌላው ኢንተርፕራይዝ ኮላቦሬሽን ሲስተም ወይም ECS የሚባል ደግሞ አለ ኢንተርፕራይዝ ኮላቦሬሽን ሲስተም ማለት ECS የሚባለው አለ ማለት ነው ሌላው ደግሞ ኤክስኪዩቲቭ ኢንፎርሜሽን ሲስተም የሚባልም አለ ማለት ነው ስለዚህ ኢንተርፕራይዝ ኤክስኪዩቲቭ ኢንፎርሜሽን ሲስተም ከኦፕሬሽን ሰፖርት ሲስተም የተያያዘ አይደለም እንዴት ነው የተለየ ነው ትራንዛክሽን ፕሮሰሲንግ ሲስተም ምንድነው ሰፖርት ሲስተም ማለት ኦፕሬሽኑ በስራ ላይ ሲኖር የሚያስፈልጉ ሲስተሞች ነው ያልሆነ ነው ስለዚህ ፕሮሰሲንግ ኮንትሮሊንግ ሲስተም ትክክል ነው ስለ ፊዚካል ኢንዱስትሪያል ፕሮሰስ ሞኒተር የሚያደርግልን ኮንትሮል የሚያደርግልን ሲስተም ነው ያለው ቢያለው ደግሞ ትራንዛክሽን ፕሮሰሲንግ ሲስተም በውስጥ ምን አለ ፕሮሰሲንግ ሲስተም አለው ይሄም ትክክል ነው
ትክክል ነው ከፕሮሰሲንግ ሲስተም የተያዘ ሮተን ሴልስ ኢንቨንቶሪ ትራንሳክሽኑ በገበያው የሆነ ያለው ወጪ ገቢ ምናምን የሚያወራልን በኦፕሬሽን ሳፖርት ሲስተም ነው አጋዥ ሲስተሞች ናቸው ሌላው ኢንተርፕራይዝ ኮላቦሬሽን ሲስተም ደግሞ በአንድ ላይ መስራት እንደ ቲም ኮሙኒኬት ማድረግ ምናምን የተያዘ ነው ኤክስኪዩቲቭ ኢንፎርሜሽን ሲስተም ይሄ ብዙ ጊዜ አንደር ማኔጅመንት ሳፖርት ሲስተም ነው የሚባለው ኤምኤስኤስ ማለት ነው ማኔጅመንት ሳፖርት ሲስተም የሚባለው ብዙ ጊዜ ሃይ ሌቨል ስትራቴጂክ ቱል ነው ብዙ ጊዜ ለኤክስኪዩቲቭ እና ሎንግ ተርም ዲሲዥኖች የምንጠቀምበት ነው እንጂ ዴሊ ወይም ሁሌ የምንጠቀምበት ሲስተም ላይሆን ይችላል ማለት ነው ምክንያቱም ዴሊ ፍሮንት ላይን ቢዝነስ የሆነው ግን የኦፕሬሽን ሳፖርት ሲስተም ነው ሶ ከዚህ ጋር መያዝ አለብን ኦፕሬሽን ሲስተም ሲባል ብዙ ጊዜ ኤቭሪዴይ ወርከሮቹ ኢን ዘ ሾፕ ፍሎር ያሉት የሚጠቀሙበት ነው ኤክስኪዩቲቭ ከሆነሳ ቶፕ ያሉ በኤክስኪዩቲቭ ሌቭል ያሉ ናቸው ማለት ነው ሶ ኤክስኪዩቲቭ የሚለው የተለየ ነው አሁን ስንመርጥ አራቱ ምርጫዎች ተመሳሳይ ሊመስሉ ይችላሉ ግን ቤስት የሆነውን መምረጥ አስፈላጊ ነው የሚል ሐሳብ አለኝ እንቀጥል 05 A continuous process of measuring when the project is on track or not is a evaluating project, be monitoring project, be planning for a project, be controlling a project. እንደዚህ አይነት ይመጣሉ which one is evaluating which one is monitoring which one ምናምን እንደዚህ ከስትራቴጂ ከፕሮጀክት ማኔጅመንት የመጣ ጥያቄ ይመስለኛል ሶ እንደዚህ አይነት ጥያቄዎች አይቆርም መረዳት አለብን ምንድነው በትራኩ ነው ያለው ወይስ አይደለም የሚለው የሚገልጽልን የትኛው ነው ቀላል ነው አይደለም ወይስ ነው ሚጀር የሚያደርግልን ሁሉንም እንያቸው ኢቫሉዌቲንግ ማለት ስትራክቸርድ ነው ፔሪዮዲክ ነው ምንድነው ሳክሰሱ ሚጀር ያደርግልናል ማለት ነው ሶ ብዙ ጊዜ ሚድ ተርም ወይም ፖስት ፕሮጀክት የምንጠቀምበት ነው እንደ ኮንቲኒዩስ ወይም ዴሊ ቼክ አይደለም ማለት ነው ኮንቲኒዩስ ስለሚለን ማለት ነው ዴሊ ሁሌም ማለት ዝም ብለን ሁሌም ዴሊ ቼክ አይደለም ነው ቢያለው ደግሞ ሞኒተሪንግ ፕሮጀክት ላይ ልክ ነው ሞኒተሪንግ የሚለው ልክ ነው ብዙ ጊዜ ሩተን ነው ኮንቲኒዩስ የሚለው በደንብ የሚገልጽልን ሞኒተሪንግ ላይ ነው አናላይዝ ያደርጋል ኢንፎርሜሽኑ ፕሮግረስ ምን ይመስላል በሰዓቱ ነው እየሄደ ያለው ወይስ አይደለም የሚለው በደንብ ይገልጽልናል ነው ሲያለው ፕላኒንግ የሚባለው መጀመሪያ ላይ ያለው ነው ታርጌቱ ስኮፑ ሪሰርቹ ስራው ከመጀመሩ በፊት ወይም ቢፎር ኤክስኪዩሽን ቢገን ከመጀመሩ በፊት የሚደረግ ነው ማለት ነው ዲያሎግ ደግሞ ኮንትሮሊንግ ደግሞ ብዙ ጊዜ እናውቃለና ኮሬክቲቭ አክሽን መውሰድ ምናምን ነው ሞኒተሪንግ ከተደረገ በኋላ የሆነ ኮሬክቲቭ አክሽን ማድረግ እንደ አይነት ነው ሶ በደም የሚገልጽልን ሞኒተሪንግ ፕሮጀክት የሚለው ይገልጽልናል ኮንትሮሊንግ ይመስላል ግን በደም የሚገልጽልን ሞኒተሪንግ ፕሮጀክት ስለሆነ ቢ ነው ሞኒተር የሚለው ኮንቲኒዩስ ነገር ነውና ከሱ ጋር መያዝ አለብን ኮንትሮሊንግ ብዙ ጊዜ ከተሰራ በኋላ ነው ማለት ነው ሶ ከዚህ ጋር መያዝ አለባችሁ ቀላል ነው የሆነ ኮሬክቲቭ አክሽን እንደመውሰድ አይነት ነው ሪፎርም ሊኖር ይችላል ግን ኮንቲኒዩስ የሚባለው ግን ከምን ጋር የተያዘ ነው ማለት ነው ከሞኒተሪንግ ማለት ነው ሁሌም መቆጣጠር እሺ 06 all are the true statements regarding consumer goods except A they are non-durable and consumable goods B consumers exert minimum shopping effort C they are available in a number of convenient locations D they are expensive and demand strong advertising እንደዚህ አይነት የሆነ ነገሮች ይመጣሉ ከፕሮዳክቶች ተያይዞ ማለት ነው ፕሮዳክቶች ምን መሆን አለባቸው እሺ ሁሉንም እንያቸው ብዙ ጊዜ ብዙ ሰው የሚጠቀምበት ኮንሱመር የሆኑ ነገሮች ትክክል ያልሆነው የተኛው ነው ምሳሌ ኤ ምን ይላል regarding consumer goods except ምሳሌ they are non-durable and consumable goods ልክ ነው ወይ ከዛ ቢ ደግሞ consumers exert minimum shopping effort አው ልክ ነው ኤ ያለው non-durable ናቸው ብዙ ጊዜ አይቆዩም ተጠቅመው
ከዛ ሌላ ጊዜ የምትገዛው ነገር ነው ብዙ ጊዜ ተጠቀመዋለህ ነው ትክክለኛ ይገልጽልናል ቢ ያለው ኤግዛክት ሚኒመም ሾፒንግ ኢፎርት ይላል ይሄም ይገልጽልናል ሾፒንግ ኢፎርት ብዙ ትንሽ ነው ብዙ አትደራደርበትም ዋጋውም በጣም ውድ ስላልሆነ ማለት ነው ሲ ያለው they are available in a number of convenient በብዙ ቦታዎችም ይገኛል አዎ ትክክል ነው ማለት ነው ብዙ ጊዜ without planning ነው የምንገዛው without any effort ነው በብዙ ሎካል ስቶሮችም ይገኛሉ እንደ የሆነ ወተት ሳሙና ምናምን ብስኩት እንደዛ አይነት ነገሮች ስለሆነ ማለት ነው ዲ ያለው ደግሞ ኤክስፔንሲቭ ነው ዲማንድ ስትሮንግ አድቨርታይዚንግ ነው ምናምን ይላል የስተት ነው ሶ አክሰፕት የሚለው ዲ ይገልጽልናል ምክንያቱም ይሄ በጣም ኤክስፔንሲቭ የሚባለው ብዙ ጊዜ ሌጀሪ አይተሞች ናቸው እንደ ውድ የሆኑ ጁዌለሪዎች ስፖርት ካርስ ምናምን የሆኑ ናቸው ማለት ነው ሶ ይሄ ቀላል ነው ኮንሱማብል ሲባል ኤቭሪዴይ ኮንሱመርስ የሚጠቀሙበት ነው በቀላሉ የሚገኝ በጣም ርካሽ የሆነ በብዙ ቦታዎች የሚገኝ ነው ሃይ ኮስት የሆኑ ግን ሌጀሪዎች ናቸው ማለት ነው ሶ ቀላል ነው መልሱ ዲ ነው እሺ 7 which of the following is not considered a characteristic of functional conflict a conflict that stimulates innovation and creativity and growth b due to conflict individuals and group performance is enhanced due to conflict job stress burnout and dissatisfaction are increased d as a result of conflict organizational decision በጣም ይገርም ነው functional conflict ጥቅምም አለው ጉዳትም አለው አንዳንዴ ለጥቅም ልናውለው እንችላለን ኮንፍሊክት ማለት ነው ኮንፍሊክት ግዴታ ይከሰታል ግን ምንድነው አሁን ኢኖቬሽን ክሬቲቪቲ ግሮዝ ያመጣል የሚላል ልክ ነው አዎ ይሄ አስፈላጊ ነው ትክክለኛ ነው ጥቅም ነው የፋንክሽናል ኮንፍሊክት ነው ዲቱ ኮንፍሊክት ኢንዲቪጁዋል ኤንድ ግሩፕ ፐርፎርማንስ ኢዝ ኢንሃንስድ ይሄ አሪፍ ነው ዲያሎግ ደግሞ as a result of conflict organizational decision የሆነ ይቀየራል አስፈላጊ የሆነ decision ሲሆን ይሄ functional conflict ነው due to conflict job stress burnout and dissatisfaction increase ሲሆን ይሄ ጉዳት ነው stress ምናምን ይሄ functional conflict አይደለም ሶ እንደዚህ ነው ሶ መልሱ ሲ ነው ቀላል ጥያቄ ነው ይሄ ምክንያቱም ሜንታል ፕሮዳክቲቪቲ የሚቀንስልን ይሆናል ማለት ነው እንደዚህ ነገሮች stress ምናምን ካሉ ብዙ ሰው ይወጣል ከስራው ለቆ ይወጣል በጣም ደባሪ ነው የሚሆነው ወርኪንግ ኢንቫይሮንመንት በጣም ይደብራል በቃ ሁሉም ነገር የተበላሸ ይሆናል ሶ ከባድ ነው መልሱ ሲ ነው 8 እሺ all are the advantages associated with the filling a vacant position through an internal recruitment approach except a the company has better knowledge of the job candidate b it brings new insights and perspectives to the organization c the job candidates have better knowledge of the organization d it creates promotion opportunities for existing employees so እንደዚህ አይነት ጥያቄዎችም ይመጣሉ ከኤችአርኤም ተያይዞ ማለት ነው ኢንተርናል ሪክሩትመንት ስናደርግ አድቫንቴጅ አለበት አድቫንቴጅ ያልሆነው የትኛው ነው አሁን እሺ ሁሉንም እንያቸው እስኪ ለመጀመሪያው the company has better knowledge of the job candidates እውቀት አላቸው ወይስ የላቸውም የሚለው ያውቃል የሚል ነገር አለ ልክ ነው it brings new insights and perspectives to the organization የተለየ አስተሳሰብ የሚኖረው ሰው ያመጣል ይላል ይሄ ስህተት ነው ምክንያቱም ብዙ ጊዜ new insight ወይም perspective የሚመጣው ከውጭ ሲሆን external recruitment ሲሆን ነው እሺ ሌላው ሲ ደግሞ ስናይ the job candidates have better knowledge of the organization ካምፓኒው ያውቀዋል ነው ኦርጋናይዜሽኑ ያውቀዋል ይሄ ትክክለኛ ነው ማለት ነው ዲያሎግ with create promotion opportunity for existing employees የሆነ ማነቃቂያ ነው እንደ ፕሮሞሽን ነው እንደ እድገት ነውና ላሉ ኤምፕሎይዎች እንዲቆዩ የሚያደርግ አሰራር ስለሆነ በጣም አሪፍ ነው ሶ ይሄ ይመስላል ማለት ነው ይቅርታ የድምጽ ጫጫታ አለ ይቅርታ ያልኩኝ ስለዚህ ምንድነው ግልጽና አክሴፕት የሆነው ምንድነው ነው አሁን ረሳና it brings new insights and perspectives to the organization የሚለውን ስህተት ነው ቀላል ነው በቃ ሰው መልሱ
መልሱ ምንድነው? ቢ ነው ማለት ነው። brings new insights። እሺ ቁጥር 9 ፈጥነ ማለት እንሞክራለን። Which one of the following is not true about the northwest corner method? A, it's systematic approach for developing an initial feasible solution. B, it's simple to use and easy to understand. C, it takes transportation costs into account. D, it begins with the upper left hand cell and allocates as many units as possible to that cell ይላል። ከኖርዝ ዌስት ኮርነር ሜተድ ምናምን የተያዘ ከኦአር ምናምን የተያዘ ጥያቄ ነው መሰለኝ። ሶ እስኪ ነው ምን ይላል? ልክ ያልሆነው ነው። ሲስተማቲክ አፕሮች ነው። ይሄም ኢኒሻል ቪዚብል ሶሉሽን ለማግኘት ይጠቅመናል ይላል። ልክ ነው? አዎ ልክ ነው። ኢትስ ሲምፕል ቱ ዩዝ ኤንድ ኢዚ ቱ አንደርስታንድ። አዎ ኖርዝ ዌስት ኮርነር በቃ አልጎሪዝሚክ ሲስተማቲክ ነው። በቀላሉም ኖርዝ ዌስት እየተንቀሳቀስ ከምትሰራው ነው ማለት ነው። ሶ ቫሊድ የሆነ ሶሉሽን የምናገኝበት ስለሆነ ሲምፕል ቱ ዩዝ የሚለው ትክክል ነው። ኢት ቴክስ ትራንስፖርቴሽን ኮስት ኢንቱ አካውንት ይላል። ትክክል ነው። ይሄ ነው ስህተት። ምክንያቱም ኖርዝ ዌስት ኮርነር ሜተድ ኢግኖር ያደርጋል ኮስት ምናምን ማለት ነው። ሶ ብዙ ጊዜ ሰፕላይ ቱ ዲማንድ ምናምን አሳይን ያደርጋል ማለት ነው። ስለዚህ ላይክ ሊስት ኮስት ሜተድ ወይም ቮገል አፕሮክሲሜሽን ሜተድ ናቸው ብዙ ጊዜ ኮስት ምናምን የሚሄዱት ማለት ነው። ከትራንስፖርቴሽን ኮስት ምናምን ተይዞ ያለው ሶ ትክክል ያለው ነው። ሲኖ it begins with the upper left hand and allocates as many units as possible to that cell ይላል። ይሄ ልክ ነው። ኖርዝ ዌስት ኤንዳብሊው ኮርነር ሜተድ የሚባለው ጊዜ ከኮስት ጋር የተያዘ አይደለም። ብዙ ጊዜ ብላይንድ መኒ ይባላል እና ይሄን መረዳት አለብን በስፋት። የብዙ ጊዜ ሊመጣ ስለሚችል መያዝ አለባችሁ። ትራንስፖርቴሽን ምንድነው? ኖርዝ ዌስት ኮስት ምንድነው? ከሌነር ፕሮግራሚንግ ጋር ተያይዞ ያሉትን በደንብ አድርገን መረዳት አለብን ማለት ነው። ይሄ ያሁኑ ጊዜያት ከአር ብዙ ጥያቄዎች እየመጡ ስለሆነ ትኩረት ማድረግ አለብን። ኮንሴፕቶችም መያዝ አለብን። በጣም ከባድ የሆኑ ጥያቄዎች አይመጡም፣ ግን ለምን ይጠቅማል ምናምን የሚሉት ወይም ፊዚብል ሶሉሽን፣ ኢንቪዚብል ሶሉሽን ምናምን ዲጀነሬቲቭ ምናምን የሚሉትን አይቀርም። ሶ መያዝ አለብን ማለት ነው። ብዙ ጊዜ ስለሚመጣ ነው ስላስተዋልኩት ነው። ጥያቄዎች አይደገሙም፣ ግን ከሱ ጋር ተያይዞ የሆነ ይመጣሉ ነው። መያዙ አሪፍ ነው። እሺ ሶሪ የተደግማል መሰለኝ። ሶሪ ቁጥር 10 እሺ 11 Assume that a company manufactures two products X and Y by using three machines A, B, C. Each unit of X takes 1 hour in machine A, 3 hours on machine B, and 10 hours on machine C. Similarly, product Y takes 1 hour, 8 hours, and 7 hours in machine A, B, C, respectively. In the coming planning product period, 40 hours of machine A, 240 hours of mission B, and 350 hours of mission C are available for production. Each unit of X brings a profit of 5 and Y brings 7 per unit. The objective function for the above case will be ይላል። አሁን ምን ነው የሚጠየቀን? ኦብጀክቲቭ ፋንክሽን ነው። እንደዚህ ይመጣሉ ባይዘው ይመጣል። ባለፈውም መጥቶ ነበር እንደዚህ አይነት ጥያቄ ከዚህ ቀደም ብሎ ማለት ነው መጥቶ ነበር አስታውሳለሁ። ሶ የሆነ ኦብጀክቲቭ ፋንክሽን አውጡ ምናምን የሚለው ይመጣል። ሶ ኦብጀክቲቭ ፋንክሽን ሲባል ጎል ኦፍ ዘ ፕሮብሌም ነውና ምንድነው የሚለን ነው። አሁን ምንድነው ጥያቄው? ብዙ ጊዜ ማክሲማይዝ ቶታል ፋይናንሻል ሪተርን ነው፣ ፕሮፊት ማክሲማይዝ ማድረግ ነውና ሶ መልሱ ምንድነው ነው? መልሱ ምንድነው አለ። አሁን ስንሰራው እንዴት አድርገን እንስራ? ማክሲማይዝ ምናምን ይላል፣ ሚኒማይዝ ምናምን። ስለዚህ አሁን ዜድ አለ ሲ ምናምን ስተሰርቷል እዚህ። ስለዚህ brings 7 per unit ምናምን ፕሮፊት። ሶ ከፕሮፊት ጋር ስለተያያዘ ዋናው ኦብጀክቲቫችን ፕሮፊት ነው። ዜድ ኢኳልስ እንለዋለን ማለት ነው። ሶ
መጀመሪያው ብር 5 ምናምን ይላል ወይ ደግሞ 7 ስለሚጨምርልን ያን ፕሮፊት መጨመር ነው ዋና አላማችን። መልሶ ሲ ነው። በቀላሉ መመለስ ይቻላል ነው። ሌሎቹ ለማሳሳት የመጡ ናቸው። ዋና ኦብጀክቲቮቹ አይደሉም ነው። ማክሲማይዝ የሚለው በደንብ ይገልጽልናል። እሱን በደንብ አድርጋችሁ መያዝ አለባችሁ። ቀላል ነው። ከዚህ ጋር ተያይዞ ሌሎች ጥያቄዎችም በሃንድ ቡካችሁ ማግኘት ትችላላችሁ። ቀላል ነው። ይሄ ጊዜ እንዳይፈጅብን ፓወርፖይንቱን ለመስራት ትንሽ ስለሚያስቸግር ነው። እሺ እዚህ ጋር ደግሞ የሆነ ጥያቄ አለ። assume ምናምን የሚል assume that you deposit per 200 in a saving account paying 8% simple interest and keep it there for 20 years calculate the future value terminal value of your money። እንደዚህ አይነት ጥያቄዎች ብዙ ጊዜ ይመጣሉ ብያችሁ ነበር። አሁን መጥቷል። አሁን ሲምፕል ኢንተረስት በሆኑ ነው። ሲምፕል እና ኮምፓውንድ ኢንተረስቶች ፈተና አይቆርም። ሁሌ ነው የምነግራችሁ አይቆርም። ብዙ ጊዜ በተለይ ኮምፓውንድ ኢንተረስት አይቀርም። ስለዚህ አሁን ሲምፕል ኢንተረስት ነው 200 አለ። ከዛ በየ20 አመቱ በየ8% እየጨመረ ነውና ስለዚህ 200 ታይምስ 8% ማለት 0.08 እናባዛዋለን። ከዛ ለስንት ጊዜ ቆየ? ለ20 ስለዚህ 3 ስናባዛ 320 ማለት ነው ይሆናል። አባዙት ቀላል ነው። 320 አካባቢ ይመጣል። ከዛ 320 የሚጨምረው ኢንተረስት ነው። የመጀመሪያ የነበረው ብር ደግሞ 200 ነው። መጨረሻ ላይ የሚሆነው ተርሚናል ቫልዩ ወይም ፊውቸር ቫልዩ ስንት ነው ማለት ነው? 520 ማለት ነው። 520 ነው። ቀላል ነው። መልሱ ምንድነው ማለት ነው? ቢ ነው ማለት ነው። እሺ ሶሪ ይሄም ተደግሟል መሰለኝ። እሺ ብዙ ነገሮች የሆነ ጊዜው እየደረሰ ስለሆነ ፈጠን ብዬ እንዳዘጋጀው ነው እንደዚህ አይነት ነገሮች የተከሰቱት። ዙሮ ችግር የለውም። እሺ suppose for ZY company the net earning for the next 4 years are estimated to be bur 10,000 bur 15,000 bur 20,000 and bur 30,000 respectively. If the initial investment is bur 200,000 find the average rate of return ይላል። rate of return هذه ኖርማል ነው። በቃ ቀላል ነው። መጀመሪያ ቶታል ኤርኒንግ ቶታል ኤርኒንግ ጠቅላላ የምናገኘው ብር 10,000 15,000 20,000 30,000 አለ። እነዚህ እስከ 30,000 ያሉ 75,000 ይሆናሉ ማለት ነው ቶታል ኤርኒንጎቹ። ኢኒሻል ኢንቨስትመንት ደግሞ 200,000 ነው። 200,000 ነው። አሁን በየአመቱ ነው ያገኘነው ያለነው 4 years ማለት ነው። ስለዚህ 75,000 ለ4 ስናካፍለው 18,750 ብር አካባቢ እናገኛለን ማለት ነው። ስለዚህ አሁን ምንድነው የምንፈልገው ነው? አሁን if the initial investment is 200 find the average rate of return የሚል ነገር አለበትና average rate of return ፎርሙላ አለው። ምንድነው የሚለው? average annual earning ሲካፈል average investment አርገን ነው የምናገኘው ማለት ነው። average annual earning ስንት ነው? average annual earning ማለት ሁሉንም ያገኘነውን ለ4 ስናካፍለው 18,750 ይመጣል። ከዛ average investment ደግሞ 100,000 ማለት ነው። 200,000 ነበረ ኢኒሻል ኢንቨስትመንቱ 200 ስለነበረ ወደ 2 ማካፈል አለብን ግዴታ ማለት ነው። ምክንያቱም እንደዚህ አቨሬጅ ሲሰራ ፎርሙላው እሱ ስለሆነ ማለት አቨሬጅ ኢንቨስትመንት ማለት ኢኒሻል ኢንቨስትመንት ሲካፈል ለ2 ስለሚለን 100,000 ነው። ስለዚህ 18,750 ሲካፈል ለ100,000 ከዛ ሲባዛ በ100 እናደርገዋለን። ምክንያቱም ሬት ኦፍ ሪተርን በፐርሰንት ስለሚገለጽ 18.75 ይሆናል ማለት ነው። መልሱ ሲ ነው።
ቀላል ጥያቄ ነው። ይሄም ኖርማል ነው። በቃ በደንብ አድርገን ማየት አለብን። ፎርሙላዎች ትንሽ መያዝ አስፈላጊ ነው። አንዳንዴ እንደዚህ ትንሽ ከበድ ያሉ ጥያቄዎች ይመጣሉ። ኖርማል ነው። በቃ ፈታ ብላችሁ አንብቡ። ብዙ ሳትጨናነቁ ፈታ ብላችሁ በቃ ለምሳሌ የሚመጡ ጥያቄዎች አለ። ለምሳሌ ከፕሮዳክሽን ማኔጅመንት በቀላሉ አንብበን መመለስ የምትችለውን ምንም ኤክስ እንዳይገባባችሁ መጠንቀቅ አለባችሁ። ከማርኬቲንግ ማኔጅመንት ከምን ሌላ ፕሪንሲፕልስ ኦፍ ማርኬቲንግ ምናምን የሚሉትን በደንብ አድርጋችሁ ከኦርጋናይዜሽናል ቢሄቪየር ቀላል ናቸውና እሱንም በደንብ እየያዛችሁ መሄድ አለባችሁ። ስታቲስቲክስ መጀመሪያ ያለው ቀላል ነው። ስለዚህ ፈታ ብላችሁ 80 ምናምን ታወጣላችሁ ማለት ነው። ኖርማል ነው። በቃ 14 which type of research research methodology ቀላል ጥያቄ ነው። which type of research is mainly concerned with generalization and the formalization of theory? A applied research, B fundamental, C descriptive, D survey። እንደዚህ አይነት ይመጣሉ ነው። ሁሉንም እንያቸው ችግር የለም። አፕላይድ ማለት ምንድነው? ብዙ ጊዜ አፕላይድ ማለት አፕላይ የምናደርገው ወይም ፕራክቲካል ሶሉሽን የምንፈልግበት ነው። ወይም ኢሚዲየት የሆነ ወይም ስፔሲፊክ የሆነ ፕሮብሌም ካለ ወይም ለሶሳይቲ ወይም ለኢንዱስትሪ ወይም ለቢዝነስ ወይም ለኦርጋናይዜሽኑ የሆነ አፌክት የሚያደርግ ካለ እሱን ምን ማለት ነው? ኮፓፕ ማድረግ ነው። ማስወገድ ነው። ስለዚህ አፕላይድ ሪሰርች ይባላል። ከዚህ ጋር የተያዘ ፋንዳሜንታል ሪሰርች የሚባለው ደግሞ ብዙ ጊዜ ቤዚክ ወይም ፒውር ሪሰርች ይባላል። ይህም ፒውርሊ ጋዘር ናውሌጅ የምናደርግበት ብዙ ጊዜ ጀነራል ሎዎች ቲዮሪዎች ምናምን ፎርሙሌት የምናደርግበት ሂውማን አንደርስታንዲንግ የሆነ ኤክስፓንድ የምናደርግበት ነው ማለት ነው። ብዙ ጊዜ ለፕራክቲካል አፕሊኬሽን አይደለም የምንጠቀምበት። ከፎርሙላ ምናምን ፎርሙሌሽን ኦፍ ቲዮሪ ምናምን የተያዘ ነው። ሞልስ ቢ ነው። ሲ ያለው ደግሞ ዲስክሪፕቲቭ ሲጋዛ ገላጭ ነው። ስለዚህ ምንድን ነው የሚለው የሚገልጽ ዲስክራይብ የሚያደርግ ዲስክራይብቲቭ ማለት ዲስክራይብ የሚያደርግልን ነው ማለት ነው። ፖፑሌሽኑ የሆነ ነገር ይወስድና ከዛ ፖፑሌሽኑ ምን ይመስላል ወይም ሁኔታው የሚገልጽልን ነው ማለት ነው። ሀይ የሚለው አይደለም የሚገልጽልን። ዲስክሪፕቲቭ አለ። ኤክስፕላናቶር ደግሞ ኤክስፕላይን የሚያደርግልን አለ ማለት ነው። ኮዝ እና ኢፌክት። ሰርቬይ የሚባለው ደግሞ እንደ ለማሳሳት የመጣ ነው እንጂ ፕራክቲካል ዳታ ጋዘሪንግ ሜቶዶሎጂ ናቸው። ሰርቬይ ወይ ኮሽነር ወይም ኢንተርቪው የሆነ ዳታዎች መሰብሰብ ነው። በቃ እሱ ሰርቬይ ማለት እሱ ነው። ቀላሉ መልስ ምንድነው ማለት ነው? ቢ ነው። ፈንዳሜንታል ሪሰርች ነው። ፋውንዴሽን ኦፍ ሂውማን ናውሌጅ ይባላል። ብዙ ጊዜ ጀነራል ሩሎች ከአካዳሚ ከቲዮሪ ከምናምን የተያዘ ነው። መልስ ቢ ነው። 15 ፈጥነ ማለት ሞክሩ። from the objective of human resource management which deals with the HRM to contribute to the product quality of a high value by promoting fair promotion in healthy environment categorized under which objective? A owner's objective, B employee objective, C social objective, D legal objectives ይላል። እሺ ቀላል ነው ይሄ? አው ቀላል ነው። ግን የኤችአርኤም ነገር ሁሉ ማለት ነው እስከ ለፕሮዳክት ኳሊቲው የሆነ ኮንትሪቢዩት የሚያደርግልን ከሱ ጋርም ከሄልዝ ኢንቫይሮንመንት ጋር by promoting fair promotion in healthy environment categorized under which objective ይላል። from the objective human resource HRM which deals with the HRM to contribute to the product quality of high value by promoting fair promotion in healthy environment categorized under which objective? እሺ ሁሉንም እናያቸውስ። መጀመሪያ ያለው ኦነርስ ኦብጀክቲቭ ማለት ወይም ኦርጋናይዜሽኑ ብዙ ጊዜ ካምፓኒው ኤፊሽንትሊ እንዲሄድ ፕሮፊታቢሊቲ እንዲሆን ስኬል ማርኬት ሼር እንዲኖረው የሚገልጽልን ነው። ቢ ያለውሳ ኢምፕሎይስ ኦብጀክቲቭ። ኢምፕሎይስ ደግሞ ከፐርሰናል የተያዘ ነውና ብዙ ጊዜ ከአስፓይሬሽን ኬሪየር ዲቨሎፕመንት ከፊዚካል ዌልቢንግ ከፋየር ፕሮሞሽን ምናምን። ስለዚህ ምንድነው to contribute to the product quality of a high value by promoting ፕሮዳክቱ እንዲጨምር ምን እየሰራ ነው? ፋየር ፕሮሞሽን ኢን ሄልዚ ኢንቫይሮንመንት እየሰራ ነው። ለማን? ለሰራተኞች። በደንብ ይገልጽልን ቢ ነው። ኢምፕሎይስ ኦብጀክቲቭ ነው ማለት ነው። ፋየር ፕሮሞሽን ማለት ነው። ፋየር ፕሮሞሽን ማለት ኖርማል የሆነ ለሰራተኛው እድገት በሚያስፈልግበት ሰዓት እድገት መስጠት ነው። ከኢምፕሎይስ ነው። ሲ ያለው ሶሻል ወይም ሶሳይታል ኦብጀክቲቭ የሚባለው ብዙ ጊዜ ኢቲካሊ ወይም ሎካሊ ስራዎችን ምን ማድረግ ማለት ነው?
ወይም ሎካል ጆቦችን መፍጠር ሌላው ምንድነው ሶሳይቲው የሚጎዳ ነገር ማስወገድ ማለት ነው ከሱ ጋር ወይም ሶሳይቲው መጥቀም ሶሳይቲ የሚጠቅም ነገር ስራ መስራትም የሚያጠቃልል ነው ሌጋል ደግሞ ከሌጋሊቲ ምናምን የተያዘ ነው ከላቦር ሎዎች የማይጣራስ ነገር ስራ ሲሰራ አንቲ ዲስክሪሚኔሽን ሲኖረው ሴፍቲ ሬጉሌሽን ሲከተል ወይም ከአካባቢው ህግ ወይም ከሀገሪቱ ህግ የማይቃረን ስራ ወይም ራን ሲያደርግ በቃሱ ሌጋል ኦብጀክቲቭ አሟልቷል ይባላል ማለት ነው ሶ ቀላል ነው ፋየር ፕሮሞሽን የሚለው ከወርዱ ያዙት እሱ ነው በኤግዚት ኤግዛም ላይ ከወርድ የሚባለው ነገር እንደ ቲፕ ያዙት ባይዘው ከወርድ ከያዛችሁ በቃ ሙሉ በሙሉ ታገኙታላችሁ አሁን ኤግዚት ኤግዛም የሚያጋጥሙ መስላችሁ ጥያቄውን ሳትረዱ ማለት ነው ወደ ምርጫ ውስጥ ትገባላችሁ ግን ሞልሱን ለማግኘት መጀመሪያ ላይ በጥያቄ በደንብ መረዳት አለባችሁ በውስጡ ምን ለማለት ነው የምፈልገው ነው ከወርዱ ምንድነው ከወርዱ ዋናው ነጥብ ምንድነው አሁን እዚህ ጋር ፋየር ፕሮሞሽን የሚለው ዋናው ስለዚህ ፋየር ፕሮሞሽን ማለት እንደ ሄልዚ ወርክ ስፔስ ምናምን የሚገልጽ ነውና ስለዚህ ይሄ ደግሞ ለሃፒነስ እና ወርከሮቹ በቃ እንዲቆዩ የሚያደርግ ስለሆነ ኤምፕሎይስ ኦብጀክቲቭ ነው ሙርሲ ቢ ነው እሺ 16 all are the basic objectives for an effective facility layout design except a raising production delay b efficient utilization of labor c shortening production cycle d minimizing materials handling cost ፈተና ላይ ኤግዚት ኤግዛም ማለት ነው ምን ነገራችሁ ሁሌም እንደምነግራችሁ በተቃራኒ ነው የሚያመጡት which one is false ምናምን አይላችሁም not true ይላችኋል accept የሚሉት ብዙ ጊዜ የሚጠቀማሉ ማለት ነው not true ነው የሚላችሁ which one is not true about which one is not advantage which one is an advantage of ምናምን ሳይሆን የሚላችሁ not advantage except not true ምናምን ሲላችሁ በደንብ አድርጋችሁ መያዝ አለባችሁ ማለት ነው ስለዚህ ከፋሲሊቲ ላይአውት ዲዛይን ይሄ ቀላል ጥያቄዎች ናቸው ብዙ ጊዜ ከዚህ ኮርስ የሚመጡ ኦፕሬሽናል ማኔጅመንት ምናምን መጥተሰለኝ ስለዚህ ፋሲሊቲ ላይአውት ዲዛይን ጥቅም አለው ሶ ጥቅሙ ያልሆነ የተኛው ነው አሁን ምን ይላል raising production delay የጥቅሙ ነው ጉዳት ነው efficient utilization of labor ይሄ ጥቅሙ ነው shortening production cycle አዎ ትክክል ነው minimizing material handling cost አዎ handling cost መቀነስ አለበት ነው ትክክል ነው ሰቀላል ነው ምክንያቱም raising ሲል የሆነ ፖዚቲቭ ይመስላል ግን ዲላይ ነው ዲላይ ስለሚለን ኔጌቲቭ ወርድ ከባድ ቲንግሱ ባድ ነገሩ የሆነ ማሳደግ ስለሚለን ለዲላይ መቼም አናቀድም አንፈልግም ኦብጀክቲቭ አናደርገውም ሶ ቀላል ጥያቄ ነው ይሄ ነው እሺ 17 ብዙ ጥያቄዎች ከቨር እንድናደርጉ ነው የፈጠንኩ ያለው from business plan components which one of the following is the first impression about the business proposal by the way ፈጠን ስላችሁ ማለት ነው ብዙ ነገር ትይዛላችሁ በአጭር ጊዜ ሰዓቱ እየደረሰ ስለሆነ ይፈተናው እንደዚህ በደንብ አርጋቱ ብዙ ነገር እንደዚህ ሲታጨቅ by the way ፈተና ላይ ምን ማድረግ አለበት ብዙ ነገር ተምራችኋል ብዙ ነገር አንባችኋል ግን ምን ማድረግ አለባችሁ መስላችሁ እንደዚህ በቃ ማጨቃ አንድ ላይ ማድረግ አለባችሁ ሳማራይዝ ማድረግ አለባችሁ በፍጥነት ሁሉንም ነገር መረዳት አለባችሁ አንድ ላይ እንደዚህ በቃ መጭመቅ አለባችሁ ጭማቂ የሚባል አለ ሳማራይዝ ይሄ ከዚህ ጋር የተመሳሰለው ይሄ ከዚህ የሚለየው እንደዚህ ነው ብላችሁ መያዝ አለባችሁ በቀላሉ በአንድ በሁለት ወር ወይም በሶስት ወር የአንድን ነገር ዲፋይን ማድረግ አለባችሁ ነው from business plan components which one of the following is the first impression about the business proposal አሁን business plan components እናደርግ first impression about business proposal ይሆነው የትኛው ነው a cover sheet b business c executive summary d the product or service ይላል እንደዚህ አይነት ይመጣሉ ኮስቀላል cover sheet ማለት ምንድነው cover sheet ማለት መጀመሪያ ያለው sheet ነው ብዙ ጊዜ ታይትል ፔጅ ነው ወይም ኮንታክት ዲቴል ያለው ነው ቪዥዋል እንደ ቪዥዋል ነው በቃ የሆነ ቪዥዋል ነው እንጂ ኢምፕሬሽን አይደለም ኮንሴፕት ቦት ኮንሴፕት የለምና ስለ ቢዝነስ አይዲያው የሚገልጸው በከቨር ሺት በደንብ አይገልጸው ሶ ይሄ አይደለም ቢያለው ዘ ቢዝነስ ወይም ዘ ፕሮዳክት ተብሎ ሊገለጽ ይችላል ይሄ
ይሄም በቃ የሆነ የሚያነሳሳ ነገር አይደለም፣ ዝም ብሎ ነው ለማንሳት የመጡት ነው ምርጫቸው። ሲያሉ ኤክስኪዩቲቭ ሳመሪ ልክ ነው። አዎ ኤክስኪዩቲቭ ሳመሪ ባይዘው ብዙ ጊዜ ነው የምትመጣ ፈተና፣ ብዙ ጊዜ አይቻታለሁ። ኤክስኪዩቲቭ ሳመሪ ምንድነው የሚለው መረዳት አለባችሁ፣ ፈተና ይመጣል። ኤክስኪዩቲቭ ሳመሪ ማለት ብዙ ጊዜ ወይም ከአንድ እስከ 2 ፔጅ አካባቢ ይሆናል። ሁሉም ነገር ኦቨርቪው የሚሰጠን ማለት ነው፣ ካፕቸር የሚያደርግልን ስለ ቢዝነስ ፕላኑ በሰፊ በትንሽ ወርዶች የሆነ ሳመሪ የሚሰጥልን ነው። ኢንቨስተሮቹ ብዙ ጊዜ ይህንን ከወደዱት ወደ ውስጥ ገብተው ያነቡታል ነው። ኢምፕሬሽን የሚባለው በዚህ አለ ማለት ነው። ዲያሎግ ፕሮዳክት ኦር ሰርቪስ ምናምን ይሄ በቃ አይገልጽልንም። መልሱ ምንድነው ማለት ነው? ምንድነው ኤክስኪዩቲቭ ሳመሪ ነው ማለት ነው። ኤክስኪዩቲቭ ሲባል 40 ፔጅ አይደለም፣ ፈርስት ኢምፕሬሽን ስለሆነ በቀላሉ በሁለት ደቂቃ ወይም በአጭር ጊዜ አንብበን በቃ ደስ እንዲለን የሚያደርግ ነገር ነውና እሱ ነው። ኤክስኪዩቲቭ ሳመሪ ነው፣ ፈርስት ኢምፕሬሽን። እሺ ኦኬ 18 እሺ እንሂድ። Mr. Ayala, a finance officer in BMW company, identified himself with his organization and its goals, and wishes to maintain membership in the organization. This is the best example for A, job satisfaction, B, job involvement, D, organizational commitment, C, organizational citizenship ይላል። እሺ ምን እየሰራ ነው ሚስተር አያሌ የሚባለው? BMW ፋይናንስ ኦፊሰር ነውና ራሱ with his organization is goal አይደንቲፋይ ያደረገ ነው። ምን ለማድረግ ነው? ሜንቴን ለማድረግ ሜምበርሺፑ ኢን ዘ ኦርጋናይዜሽን። ምንድነው እየሰራ ያለው ነው? አሁን ሁሉንም እናያቸዋለን። ጆብ ሳቲስፋክሽን ይላል። ጆብ ሳቲስፋክሽን ከኢሞሽን ጋር የተያያዘ ነውና ወይም አፕራይዛል ወይም ምንድነው ስራውን ወደዋለሁ ወይስ አይደለሁም በቃ ማለት ስራው እንዴት ነው የምሰራው አይነት በቃ እንደ ሳቲስፋይ ነኝ ወይ ምናምን የሚለው መልስልን ነው። ቢያለው ጆብ ኢንቮልቭመንት ሲባል ደግሞ ሳይኮሎጂካሊ ጋር በቃ በውስጥ ገብቼ እሰራለሁ ወይ ማለት ነው። ምንድነው ምናምን የሚለው ማለት ነው። ሲያለው ኦርጋናይዜሽናል ኮሚትመንት ወይም ኦሲቢ ይባላል። ብዙ ጊዜ ኦርጋናይዜሽናል ሴቲስፊክ ቢሄቪየር ምናምን ይሉታል። ይሄ ካምፓኒ ምናምን ኦርጋናይዜሽን ምናምን ስለሚለው እሱንም በደንብ የሚገልጽልን ከማለት የኔ ዓላማ ከኦርጋናይዜሽን ይሄዳል ወይ ምናምን የሚለውን አይደንቲፋይ ያደረግነውና ኮሚትመንቱ የሚገልጽልን ነው። ኦርጋናይዜሽናል ሲቲዝንሺፕ አይደለም ኦሲቢ ኦርጋናይዜሽናል ሲቲዝንሺፕ ቢሄቪየር ኦኬ ተቃይሯል። ኦኬ ዲቢኤ ሲ ነው ያልኩት። ስለዚህ ኦርጋናይዜሽናል ኮሚትመንት የሚባለው ልክ ነው። እሱ ነው መልሱ። በቃ ስቴይ ኤምፕሎይድ እንዲሆን የሆነ ማች ለማድረግ ነው እየፈለገው ወይም አይደንቲፋይ እየሰራ ነውና ሲቲዝንሺፕ ቢሄቪየር ግን ዝም ብሎ በቃ በዚህ ስራ ውስጥ አለው በቃ እንደ ሲቲዝን ነኝ ምናምን ብሎ ፓርት ኦፍ በቃ ነኝ ምናምን ብሎ የሚያስብ ነውና ብዙ ጊዜ የሚሄድ አይደለም። መልሱ ምንድነው ማለት ነው? ዲ ነው። ትንሽ የኛው ወደ ላይ መውጣት ነበረበት። መልሱ ዲ ነው። ኦሬዲ ኦርጋናይዜሽናል ኮሚትመንት ነው። ቀላል ጥያቄ ነው። በቃ ኖርማል ነው። 19 a dollar received today is worth more than a dollar to be received in the future. This is the A, the agency problem, B, risk return trade off, C, incremental cash flow, D, time value of the money. እሺ እንደዚህ አይነት ጥያቄዎች ብዙ ጊዜ ይመጣሉ። ግን ምን ያደርጋል መሰላችሁ? የማይታወቁ ወርዶች ሲመጡ የማታውቁት ከሆነ በቃ አታውቁትም፣ ግን እርግጠኛ መሆን አለባችሁ። የሆነ አማራጭ ሲያጡ ምን ያደርጋሉ መሰላችሁ? የማይታወቁ ፍሬዞች ሴንተንሶች ብዙ ጊዜ ወርዶች ምናምን ያመጣሉና ለመሳሳት የመጣ ነው። ወርስ ምንድነው ማለት ነው? አሁን የምናገኘው ብር እና ቀጣይ የምናገኘው ብር የትኛው ነው? አሁን የምናገኘው ነው። ስለዚህ ወርስ ምንድነው ማለት ነው? ዲ ነው። ኤጀንሲ ፕሮብሌም ምናምን ይላል። ከሱ ጋር የተያዘ አይደለም። ከኤጀንሲ ነው እሱ። ማናጀር ከኤጀንት እንደ ሼር ሆልደር የሆነ ኮንፍሊክት ነው። ሪስክ ሪተርን ትሬድ ኦፍ ምናምን ደግሞ የሚላል
ሪተርን ሬዝ ሲያደርግ የሆነ ከሪስክ ጋር ያለው ግንኙነት ምናምን የሚገልጽልን ነው። ኢንክሪመንታል ካሽ ፍሎው ደግሞ ካሽ ፍሎው ረስት ስናደርግ ያለው ነገር ነው። ታይም ቫሊ ግን አሁን የምናገኘው ትልቅ ብዙ ጊዜ ሊቀንስ ስለሚችል ማለት ነው። a dollar received today is worth more than a dollar to be received in the future ስለሚላል ማለት ነው። ስለዚህ አሁን ማግኘት አለብን፣ አሁን ነው ማግኘት ያለብን ማለት ነው። ከሱ ጋር ከታይም ላይን የሚገልጽልን ስለሆነ አሁን ታይም ላይንም ይገልጻል። ቀላል ነው፣ ሳታውቁትም መልስ ትችላላችሁ። መልሱ ዲ ነው። እሺ 20 which kind of test will be used for metric data for one or two samples? A chi-square, B Kolmogorov Smirnov, C test and Z test, D Rouhans test የሚል አለ ማለት ነው። እዚህ ጋር የማይታወቁ ነገሮች መጥተዋል። by the way chi-square KS የሚባለው ማለ ሮህንስ ቴስት ምናምን ይባሉት ብዙ ጊዜ ነን ፓራሜትሪክ ቴስት ይባላሉ ብዙ ጊዜና ወይም ካታጎሪካል ዳታ ምናምን ካልኩሌት የሚያደርጉልን ናቸው። ሜትሪክ ዳታ የምንጠቀምበት ግን ምንድነው ማለት ነው? ቲ ቴስት እና ዜድ ቴስት ሜትሪክ ዳታ እንደ ኢንተርቫል እንደ ሬሾ ሌቨል ምናምን የምንጠቀምበት ነው። እንደ ሄት እንደ ሪቪኒው ምናምን የምንጠቀምበት ወይም ፓራሜትሪክ ቴስት የምንጠቀምበት ነው። እንደ chi-square KS እንደ ሩዋንስ ግን ፓራሜትሪክ ቴስቶች ናቸው። ይሄንን መረዳት አለባችሁ። ወይንም አርጋት ያዙት። መልሱ ሲ ነው።